ነው የለበሰው። አረንጓዴው መንፈስ ቅዱስ በምድር ላይ የሰፈፈ መሆኑ እንግዲህ ገና ምድር ስትፈጠር መንፈስ ቅዱስ ሰፎ ነበር ይላል አይደል? ስለዚህ ምድር በመንፈስ ቅዱስ የተገኘች መሆኗን ያሳያል። ሰማያዊው መንፈስ ቅዱስም አምላክ መሆኑን ያሳያል ብለው ያብራራሉ። ከወልድ በስተጀርባ ዛፍ አለ። ከአብ በስተጀርባ ያለው መንግሥተ ሰማያትን ይወክላል ብለናል። ከወልድ በስተጀርባ ያለው ዛፍ ደግሞ ዕፀ ሕይወትና ዕፀ መስቀልን በእንጨት ወድቀን በእንጨት መነሳታችንን ያሳያል። በዚያ መሰቀሉን ያሳያል። ከመንፈስ ቅዱስ በስተጀርባ ያለው ደግሞ በምድር ላይ ያለውን ስልጣን ያሳያል። ተራራን፣ ምድርን፣ ዓለምን ይወክላል ብለው አብራርተውታል ማለት ነው። በጣም የሚገርመው ስዕሉ የተሳለበት መንገድ ፍጹም ክብ ለመሳል የሚያመች ነው። በምታዩት መልኩ ይሄ አንድነታቸውን የሚያሳይ ነው። ዘላለማዊነታቸውን የሚያሳይ ነው። ጠረጴዛ ላይ ቁጭ ብለዋል። ከመካከል ጽዋ አለ። ይህ ጽዋ የምስጢረ ቁርባን ምሳሌ ነው። በጣም የሚገርመው በጽዋው አንጻር ያለው ወልድን የወከለው ስዕል ነው። ቅርጹን ደግሞ የተቀመጠበትን ቦታ ሁለቱ በግራና በቀኝ ያሉት አብና መንፈስ ቅዱስን ወክለው ያሉበትን ቦታ ቅርጹን ስታዩት ራሱ ጽዋ ላይ ነው ያለው። ስለዚህ በዚያ ጽዋ ላይ እየፈሰሰ ያለው ደም የክርስቶስ ደም መሆኑን መስዋዕት ሆኖ ራሱን መስጠቱን ያሳያል። ሶስቱ በተቀመጡበት ቦታ ላይ ጠረጴዛ አለ። ባዶ ቦታው ደግሞ ተመልካቹ የሚቆምበት ቦታ ነው። እንደውም መንፈስ ቅዱስ በጣቱ ሲጠቁም ያሳያል። ያ ቦታ ማለት ቅዳሴ የምናደርግበት መንበሩ ነው። ስለዚህ ከሥላሴ ኅብረት የምንቀላቀልበት ምስጢረ ቁርባን እንድንሳተፍ እየጋበዘን ነው የእግዚአብሔር መንፈስ የሚል ትርጉም አለው። ቴዎሲስን ወይም የጸጋ አምላክነትን ከመለኮት ባህሪ ተካፋይ መሆንን እየጋበዘን ነው ይህ ስዕል ያለው ማለት ነው። እና በጣም ድንቅ ማብራሪያ ያለው ስዕል በኢስተር